ሰላም እንደምናችሁ እኔ ደህና ነኝ እግዚአብሔር ይመስገን። በዚህ ሳምንት አንድ ቫይራል የሚሆን ጉዳይ አለ ስለ ሰሚት ይባላልና ብዙዎች ብዙ ነገር እየተናገሩ ነው። እኔ ደግሞ ጥቂት ነገር ልንገራችሁ። አንደኛ እኔ እስካሁን ባለሁበት ኢትዮጵያዊት ነኝ። የትግራይ ተወላጅ ኢትዮጵያዊት ነኝ። በደረሰብን ነገር ያንን ነገር እየጠላነው እንደሆነ ታውቃላችሁና አሁን ደግሞ አዲስ አበባ ብዙ ተጋሩ ጦርነት ፈርተው ወደዚህ የመጡ ስለሆነ እንዳለ ደግሞ የሚገኙበት ደግሞ ሰሚት አካባቢ ይበዛሉና እዛ ተሰብስበው ይከራያሉ፣ ሳይሰበሰቡ ይከራያሉ። ይሄንን የፈጠረው ደግሞ ትግራይ ላይ ባለው ሁኔታ ራሳቸውንና ህይወታቸውን ለማትረፍ ነው የመጡት። እዚህ ከመጡ በኋላ ግን ሁለት በሁለት የማትሞላ ቤት እስከ 15000 እስከ 16000 20000 የሚደርስን ቤት በመከራየት ላይ ይገኛል። በኖር በጣም አስከፊ ሆኗል። እኔ አንድ ነገር ተገርሜያለሁ። አንድ ሰው ጦርነት ፈርቶ መጥፎ ነገር ገጥሞት አስጠጉኝ ሲል ይሄን ያህል ሰማይ ሰቅሎ ሰው መቀበል ያስተዛዝባል። ግን መተዛዘቡ አሁን ስላልጀመር ነው ምንም ችግር የለውም መብታችሁም ስለሆነና የቤት ክራዩ በጣም ሰማይ ሆኗል። ከዛ በዘለለ ግን በጣም አነጋገር እየሆነ ያለው ሰሚት አካባቢ እንትን በነፃ ይገኛል ተባለ ምናምን እያሉ ብዙ ነገር እየተናገሩ ነው። እኔ የሚያስተዋልኩት ነገር አለ፣ ግን አሁን የጀመረም አይደለም። ከዚህ በፊትም ብዙ ሴቶች ስትሬት ላይ ይወጣሉ። አሁን ግን እኔም ያየሁት ነገር ሊኖር ይችላልና እባካችሁ የትግራይ ሴቶች እህቶቼ፣ አዎ የደረሰብን ነገር እናውቀዋለን፣ ምን እየተፈጠረ እንዳለ እናውቃለንና ከዛ ከጦርነት አምልጣችሁ እዚህ ደግሞ ህይወታችሁ ጨለማ ውስጥ የሚከት ነገር እንዳታደርጉ እንዲሁ በእግዚአብሔር ፊት ልናገራችሁን የመጣሁት ማለት ይሰማኛል። አያለው አንዳንድ ነገርና የሆነ ቦታ ነበሩ ስትሬት ላይ የሚቆሙ ያነጋገርኳቸው ሰዎች ማግዛቸው ነገር ባይኖርም ምን ማድረግ ይችላሉ ብዬ ያነጋገርኳቸው ነበሩና እነሱ የትግራይ ተወላጆች አልነበሩም። አሁን ትንሽ ነገር ቁጥሩ ስለጨመረ ያው ገና አልጠየቅኩም፣ ግን ሊሆን ይችላል በየመጠጥ ቤቱ የሚያመሹትም ብዙ ሴቶች እየተፈጠሩ ይገኛሉና እሱን ደግሞ ባለው ሁኔታ ተመርኩሰው ከማንም ጋር ሊገናኙ ከማንም ጋር ሊያድሩ ይችላሉ። ምክንያቱም ቤት ክራይም እንዴት እንደሆነ እንደነገርኳችሁ ስለሆነና ከዛ አንፃር እንጂ የትግራይ ሴት በነፃ ትገኛለች እየተባለ በየቲክቶኩ በየፌስቡኩ ቫይራል እየሆነ ያለው እንግዲህ መች እንደሚያበቃ ባላቅም ደስ ማይልም። የእግዚአብሔር ፍጡር ናት። የእግዚአብሔር ፍጡር ብቻ አይደለችም፣ የእግዚአብሔር ቤተ መቅደስም ናት። ያቺ የእግዚአብሔር ቤተ መቅደስ አገሯ ሰላም ስላልሆነ እንዳትገደል ብላ ወደዚህ አምልጣ ብትመጣም እዚህ ግን ቸብ ትደረጋለች በነፃ እየተባለ እየተወራላት ነውና ምን እንደምል አላውቅም። እንግዳ እንደዚህ ስለምትቀበሉ ግን በጣም አድርጌ አመሰግናችኋለሁ። ምን ይታወቃል፣ አንድ ቀን ህመሜ ይገባችሁ ይሆናል፣ ህመማችን ይገባችሁ ይሆናል። ሰው ሊጠለልባችሁ መጥቶ በእንደዚህ አይነት መልኩ መመለሱ ምን ሊያደርስ እንደሚችል አብረን እናየዋለን። ተባረኩ። ዛሬ ደግሞ ስለ ሰሚት ወንድ አዳሪዎች ነው የምሰራላችሁ። አንድ ወንድ ገብቶ እስኪወጣ ጠብቆ የሰውን ገላ በገንዘብ ገዝቶ በደካማ ጎን ገብቶ በሰው በእህት ላይ በሴት ላይ በሰው ሴት ገላ ላይ የሚጫወት ቆሻሻ ስለሱ ነው የምሰራላችሁና ምን አይነት ሞራል ቢኖራችሁ ነው አንዱ ገብቶ እስኪወጣ ጠብቀ ሁለተኛው ገብተህ ከእንደዚህ አይነት ሴት ጋር የምትተኛው? ምን አይነት ስነ ልቦና ነው ያላችሁ? አይቀፋችሁም? እንዴት የሰው ልጅ ገላ በገንዘብ ገዝታችሁ እንዴት አብራችሁ ትተኛላችሁ? ምን አይነት ድንቁርና ነው ግን ይሄ? እንዴት ሰውነታችሁ ራሱ ማለት ስሜታችሁ ራሱ እንዴት ይመጣል? ይሄ ለወንድ አዳሪዎቹ ነው። እሺ እና ይኸውልህ በእርግጠኝነት እነግርሃለሁ ስታረጅ እድሜህ እየበሰለ ሲሄድ ይሄ ነገር በጣም ይሰማሃል፣ ያማሃል። የሰው ልጅ የሴትን ገላ በገንዘብ ገዝተህ አትተኛ። ይሄ ወራዳነት ነው፣ በጣም ቆሻሻነት ነውና ወንድ አዳሪዎቹ አስቡበት። እናንተ ናችሁ እዚህ አካባቢ ላይ ስለምትልከሰከሱ ሴቶቹ ወደዚህ ስራ እንዲገቡ ያደረጋችኋቸው እናንተ ናችሁና አስቡበት። እሺ እንደ አይነት ነገር ላለመስራት ህሊናችሁ ይስራ። ገብታችኋል? ሰው የሚባለው ነገር እኮ ማሰብ መቻሉ ነው። እና የሴትን ገላ በገንዘብ ገዝታችሁ አትተኙ። ቆሻሻነት ነው፣ ውርደት ነው። ለራሳችሁ ክብር ስጡ። ይመቻችሁ።